ይሄ ቡዳ ዛር የሚባለው በልጆች ላይ የሚቀና ምቀኛ፣ እናት ማብላት ስትፈልግ ልጅ እንዳይበላ የሚወርቅ ግን ያለው ያው ቤተሰብ ውስጥ ነው። ልጅ መጠጣት ሲፈልግ እንዳይጠጣ የሚያደርግ፣ እናትየዋ ስትጋብዝ ልጁን የሚያመው እየሆነ ያሰቃያል ማለት ነው። ይሄ ነው ቡዳ ዛር የሚባለው። ምክንያቱም ይቀናል፣ ምቀኛ ነው። ሰው ሆኖ እንዳይወለድ የሚያደርግ ኃይል ነው። ይህ ከዘመናት ኖሮ እናቶቻችን አባቶቻችን በውስጣቸው አንግሰውት ያለፉት ጉዳይ ነው። የዚህ ዘመን የእኔ ማዋረድ ሳይሆን ስንዋረድ የኖርንበት መንፈስ ነው። ሰባኪዎቻችን ያልገባቸው ነገር ትልቁ ነገር አሁን መንፈስን ሁሉ መርምሩ ይላሉ በየመድረኩ ላይ። መንፈስን ሁሉ መርምሩ፣ መንፈስን ሁሉ አትመኑ ይላሉ። እኛ መንፈስን አምነን አይደለም እኮ ዘራችን ዲያብሎስ ሆኗልና እወቁት እና የተቀደሰ ዘር ለመሆን ታገሉ የሚለውን ትምህርት ለማስተማር ነበረ። ገልብጠውት እነሱ እኔኑ ጠንቋይ ሲያደርጉ ለዘመናት የቆየውን ፍዳችንን እንደነበረ እንዲቆይ ሰይጣንን አትንኩት እያሉ ሲለፈልፍም ምን ሲልም ኧረ እያሉ ሽል ይላሉ እነሱ ራሳቸው። ክርስቲያኖችን ወደ መናፍቃን አዳራሽ የምናባርር ጭራቆች እኮ ነን። በቤተ እግዚአብሔር ውስጥ ተቀምጠን ፍዳ የምናስቆጥር የሐሜት ሀብት ያለን፣ ጸጋችን ሐሜት፣ ጸጋችን ጥላቻ፣ ጸጋችን ሞገሳችን ሁሉ ማሳደድ። ለማሳደድ ስልጣን እንይዛለን። ለማሳደድ የከፍታ ቦታዎችን ተሽቀዳድመን እንወጣለን እና የቡዳ ዛር ብዙ እድሎችን ሊያመክን የሚችል ክፉ ኃይል ነው።